የምንሰራው ሎጂክ 2013 በጅማ ዩኒቨርሲቲ የተሰጠ ሚድ ኤግዛም ነው። ፈተና አነብላችኋለሁ ማለት ነው። አንደኛ ምንድነው ትሩ ኦር ፎልስ በማለት የምመልሱት ኖ ሚድ እንትን መልቲፕል ቾይስ ነው። አንደኛ ምንድነው ኤ ሴንትራል አይም ኦፍ ሳይኮሎጂ ኢዝ ይልና አንደኛ ላይ ስንመለከት ቱ ለርን ሃው ቱ ዊን አርጉሜንትስ ኤንድ ኢንፍሉዌንስ ፒፕል። ሁለተኛ ቢ ላይ ቱ ፕሩቭ ዛት አዘርስ አር ኢምፖርታንት ኤንድ ፎሊሽ። ሲ ላይ ቱ ፍሪ ዘ ማይንድ ኦፍ ኤኒ ኤንድ ኦል አሰምሽንስ። ዲ አኳየር ሴልፍ አንደርስታንዲንግ። ሲ ኤንድ ዲ አር አንሰርስ ይላል ማለት ነው። ጋለሁኝ መልሱ አንደኛው ላይ ዲ ነው የሚሆነው። ምክንያቱም አኳየር ሰልፍ አንደርስታንዲንግ ፊሎሶፊ ኤምስ አት ዊዝደም ኤንድ ሰልፍ አንደርስታንዲንግ ዘ አዘር ኦፕሽንስ ዲስክራይብ ኢምፕሮፐር አይምስ ፎር ኤክስትሪምስ ነው። ሌሎቹ አማራጮች ስለማይሆኑ ዲ ላይ ያለው አኳየር ሰልፍ አንደርስታንዲንግ ኢን ፊሎሶፊ አይም አት ዊዝደም የሚለው ነው ማለት ነው። ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ኮሬክት አባውት ፊሎሶፊ ነው የሚለው። አንደኛ ኢት ኢዝ ኖት ኢንተረስትድ ኢን ኢሹ ዛት አዘር ዲሲፕሊንስ ሃቭ አድሬስድ ኢን ኤኒ ፎርም ይላል ማለት ነው። ቢ ላይ ፕራክቲካል ስፒኪንግ ፊሎሶፊ ኢዝ ኖት ሄልፕፉል ኢን አድሬሲንግ ሶሻል ፕሮብሌምስ አት ኦል። ሲ ኢት ዳዝ ኖት ሃቭ ኤኒ ዲፋይንድ ስፔሲፊክ ስኮፕ። ዲ ኢት ኢዝ አን ኢንዲስክሪቤብል ዲሲፕሊን። ኢ ነን ኦፍ ዘ አባቭ ይላል ማለት ነው። ምክንያቱም ኢት ዳዝ ኖት ሃቭ ኤኒ ዲፋይንድ ስኮፕ የለውም ማለት ነው። ምክንያቱም ፊሎሶፊ ኢዝ ኤ ብሮድ ኤንድ ኢንተርዲሲፕሊነሪ ፊልድ ነው ማለት ነው። እንሄዳለን ምንድነው የሚለው which of the following does በርትሬንድ ሩሷል ሜንሽን አስ ቤዚክ ቫልዩ ኦፍ ፊሎሶፊ ነው የሚለው ጥያቄ ማለት ነው። አንደኛ ኤ ላይ ምን ይላል? ኢት ሪሙቭስ ዶግማቲዝም። ቢ ላይ ደግሞ ኢት ፕሮዲውስ ኢምፔሪያል ኖሌጅ ኤንድ ኒው ቴክኖሎጂ። ሲ ላይ ኢት ሪሙቭስ ስኬፕቲዝም። ዲ ላይ ደግሞ ኢት ፕሮዲውስ ሪቪኑ የሚለውና የሶስተኛው መልስ ኤ ይሆናል ማለት ነው። ምክንያቱም ኢት ሪሙቭስ ዶግማቲዝም የሚለው ይሆናል ማለት ነው። እሺ አራተኛ ጥያቄ ምን ይላል ማለት ነው? which one of the following is false regarding philosophy የሚለው ነው ማለት ነው። ኤ ላይ ስንመለከት there is a difference between having and doing philosophy ነው የሚለው። ቢ ላይ ስንመለከት systematic reflection about the whole reality። ሲ ስንመለከት systematic reflection about individual matters። ዲ ስንመለከት ሳይንስ about theoretical matters። ዲ works beyond the limits of knowledge ይላል ማለት ነው። አራተኛ መልሱ የሚሆነው ዲ ነው ማለት ነው። ምክንያቱም ሳይንስ አባውት ቲዎሬቲካል ማተር የሚሆን ማለት ነው። ምክንያት ስንመለከት ፊሎሶፊ ኢዝ ኖት ሲምፕል ሳይንስ አይደለም ማለት ነው። ኮሬክት ሳይንስ በት አኮርዲንግ ቱ ሳይንስ አባውት ቲዎሬቲካል ማተርስ ሚስ ቻራክተራይዝድ ኢትስ ሜንሽን ኤንድ ስኮፕ የሚለው ማለት ነው። እሺ አምስተኛ ጥያቄ ምን ይላል? ዘ ኮስሞሎጂካል አስፔክት ኦፍ ሜታፊዚክስ ዴልስ ዊዝ ዋን ኦፍ ዘ ፎሎዊንግ ኤክሴፕት የሚል ጥያቄ ነው ማለት ነው። ኤ ስንመለከት ዘ ሪላሽን ቢትዊን ማይንድ ኤንድ ቦዲ ነው ማለት ነው። ምንድነው ይሄ? ኮስሞሎጂካል አስፔክት ኦፍ ሜታፊዚክስ ዴልስ ዊዝ ዋን ኦፍ ዘ ፎሎዊንግ ኤክሴፕት ነው ጥያቄ የሚለው። ኤ ዘ ሪላሽን ቢትዊን ማይንድ ኤንድ ቦዲ። ሁለተኛው ፍሪ ዊል ኤንድ ዲተርሚኒዝም። ሲ ላይ ደግሞ ዘ ሚኒንግ ኦፍ ላይፍ። ዲ ኢሞርታሊቲ ኦፍ ዘ ሶል። ኢ ኦል ኦፍ ዘ አባቭ ይላል። ኦኬ ቤተሰብ መልሱ የሚሆነው ይሄ ነው ማለት ነው። ዘ ሪላሽንሺፕ ቢትዊን ማይንድ ኤንድ ቦዲ የሚለው ነው ማለት ነው። ስድስተኛ ጥያቄ ደርሰናል። ምንድነው የሚለው? which of the following is not an example of a philosophical question ነው የሚለው ማለት ነው። ኤ ላይ ስንመለከት ዱ ነምበርስ ኤግዚስት ኢንዲፔንደንትሊ ኦፍ አወር ቶትስ አባውት ዘም። ቢ ስንመለከት አር ማይንድስ ዲስቲንክት ፍሮም ቦዲስ። ሲ ስንመለከት ሃው መኒ ፕላኔትስ አር ዜር ኢን ዘ ሚልኪ ዋይ ጋላክሲ ማለት ነው ይላል ማለት ነው። ዲ ላይ ስንመለከት ዳዝ ኤቭሪ ኢቨንት ሃቭ ኤ ኬዝ።
ኢ ኦል ኦፍ ዘ አባብ ይላል ማለት ነው። መልሱ የሚሆነው ሲ ነው ማለት ነው። ሃው መኒ ፕላኔትስ አር ዜር ኢን ዘ ሚልኪ ዋይ ጋላክሲ የሚለው ይሆናል ማለት ነው። ሰባተኛ ጥያቄ የሚሆናል ማለት ነው። ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ኢኩዌሽን ኢን ሜታፊዚክስ ይላል ማለት ነው። ኤ ስንመለከት ኢዝ መኒ ኢዝ ማን ኤ ፍሪ ቢንግ ኦር ኤ ፕሪ ዲተርማይንድ ዋን ኮንትሮልድ ባይ ኤ ሱፐርናቹራል ቢንግ ኢፍ ኤኒ የሚል ነገር ይመጣል ማለት ነው። ቢ ስንመለከት ኢዝ ሂውማን ላንጉጅ ካፓብል ኦፍ ኤክስፕላኒንግ አትሪቢዩትስ ኦፍ ሱፐርናቹራል ቢንግ ይላል ማለት ነው። ሲን ስንመለከት ኢዝ ኤቭሪ ማን ኢኳል ወርዚ ይላል ማለት ነው። ዲ ስንመለከት ዋት ኢዝ ዘ ቬሪ ቴላስ ኦፍ ማን ይላል ማለት ነው። ዲ ኢ ዋት ኢዝ አን አፒራንስ ይላል ማለት ነው። መልሱ የሚሆነው ሲ ነው ማለት ነው። ኢዝ ኤቭሪ ማን ኢኳሊ ወርዝ የሚል ይሆናል ማለት ነው። እሺ ቤተሰብ ስምንተኛ ጥያቄ ደርሰናል። ይላል አይዴንቲፋይ ዘ ዳንጀር ኦፍ ኢንቱሽን ይላል ማለት ነው። ኤ ስንመለከት ኢት ኢዝ ኤ ሴፍቲ ሜጀር ኦፍ ኦብቴኒንግ ኖሌጅ። ቢ ኢት ኢዝ ትራንስሴንድስ ዘ ሊሚቴሽን ኦፍ ሂውማን ኤክስፔሪንስ። ሲ ኢት ኢዝ አን አውቶማቲክ ፐርሰናል ኖሌጅ። ዲ ኢት ጎዝ አስትሬ ቬሪ ኢዚሊ ይላል ማለት ነው። መልሱ የሚሆነው ዲ ነው ማለት ነው። ኢት ጎዝ አስትሪ ቬሪ ኢዚ የሚለው ማለት ነው። ስምንተኛ ጥያቄ ላይ ደርሰናል ቤተሰብ ኖ ዘጠነኛ ጥያቄ ደርሰናል። ምን ይላል? ኢን ዲዳክቲቭ ቫሊድ አርጉመንት ይላል። እሱ ላይ ያለውን ነገር ነው እንግዲህ ከምርጫው አንስታችሁ እንድትመልሱ የሚያዘው ማለት ነው። ኤ ስንመለከት ኦል ኦፍ ዘ ፕሪሚስ አር ትሩ ዌዘር ኦር ኖት ዘ ኮንክሉዥን ኢዝ ትሩ ይላል ማለት ነው። ቢ ላይ ስንመለከት ዘ ፕሪሚስ ትራይ ቱ ሜክ ዘ ኮንክሉዥን ሞር ፕሮባብል ዛን ኖት ይላል ማለት ነው። ሲ ስንመለከት አይዘር ዘ ፕሪሚስ አር ፕሮባብሊ ትሩ ኦር ዘ ኮንክሉዥን ኢዝ ሰርቴንሊ ፎልስ ይላል ማለት ነው። ዲ ስንመለከት ዘ ፕሪሚስ ኤንድ ኮንክሉዥን አር ኦል ትሩ ይላል ማለት ነው። ኢ ነን ኦፍ ዘ አባቭ የሚል ነገር ይመጣል ማለት ነው። መልሱ የሚሆነው ኢ ነን ኦፍ ዘ አባቭ የሚለው ማለት ነው። ምክንያቱም ቫሊድ ሚንስ ኢፍ ዘ ፕሪሚስ ዌር ትሩ ዘ ኮንክሉዥን መስት ቢ ትሩ መሆን አለበት ማለት ነው። ነን ኦፍ ዘ ኦፈርድ ስቴትመንት ኮሬክትሊ ስቴት ዘ ዲፊኒሽን ስለማያደርግ ነው ማለት ነው። ምክንያቱም ስቴትሜንቱን ፕሪሚሱና ኮንክሉዥኑ ትሩ መሆን አለበት ማለት ቫሊድ ለመሆን። አስረኛ እና የመጨረሻ ለዛሬ ያዝኩላችሁ ፓርት ዋን ጥያቄ ምን ይላል ማለት ነው። ዘ ፕሪሚስ ኢዝ ነን አርጉመንት ካንኖት ይላል ማለት ነው። ኤ ላይ ኤክስፓንድ ኖሌጅ ካንኖት ምን የሚያደርግ ነው? ኤክስፓንድ ኖሌጅ ይላል። ሁለተኛ ምንድነው? ጋራንት ዘ ትሩዝ ኦፍ ዘ ኮንክሉዥን። ሲ ኤክስፕረስ ስቴትሜንት ኦፍ ፋክትስ። ዲ ዴሊቨር ኢንፎርሜሽን የሚል ነው ማለት ነው። ሞክሩ እስቲ። መልሱ የሚሆነው ቢ ጋራንት ዘ ትሩዝ ኦፍ ዘ ኮንክሉዥን ይሆናል ማለት ነው። እንግዲህ ዛሬ ይሄን የመሰለ ጥያቄ ይዤላችኋለሁ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያሳውቁኝ። እንግዲህ ቪዲዮ እንትኑ ኤክስፕላኔሽን ከተመቻችሁ ባለኝ ሶርስ እየሰራሁላችሁ ያለሁት ላይክ አድርጉኝ። እንደዚሁ የተለያየ ኢንፎርሜሽን እና የትምህርት መረጃ የምታነቡ ማቴሪያል እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ አድርጉ። እንደዚሁም ኮሜንት ላይ ያሳውቁኝ። ቴሌግራም እንዲሰጣችሁና መረጃዎችን ማቴሪያሎችን አስተላልፍላችኋለሁ ማለት ነው። ደህና ሰንብቱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ። አመሰግናለሁ ስላዳመጣችሁኝ።